ነይኩት ሚስት እውነት ዛሬ ቢሮ ውስጥ በጣም ነው ያኮራሽ። አንቺን የመሰለ ሚስት ስላለኝ በጣም እድለኛ ነኝ። ፕሮጀክቱን እኮ ደህና አድርገሽ እኮ ነው ያቀረብሽው። ደግሞ ሰዎችን እንዴት ማሳመን እንዳለብሽ ታውቂያለሽ። ያን ያክል አታካብደው። ቢሆንም ያንቺን ያህል እኮ ማንም አይሰራም። ደውሎም ነበር እኮ ተገርሞ ሲያዩሽ የነበረው አይደለም እንዴ? ታምራት አዎ በጣም የሚገርም አቀራረብ ነበር። እንደሱ አይነት የሚሰላለ ደግሞ በጣም እድለኛ ነህ እንዴ? በጣም እንጂ አንተን የመሰለ ጓደኛ ግን ይሄን የመሰለ ሚስት ስላለኝ በእውነት በጣም እድለኛ ነኝ። እኔም አንተን የመሰለ ባል ስላለኝ እድለኛ ነኝ። ከየስራ ስልክ ተጫወቱ መጣን። አብርሃም ቤት ውስጥ እኮ እንዴ ሊኖረው ናፍቀኸኝ እኮ ነው። ግን አይሆንም። ባይሆን በኋላ ምን ነው ችግር አለ እንዴ? አይ የለም ስራ ሊደርለ ታምዬ። እኔም የሆነች ጉዳይ አለች። እኔ ወደዛች መልካም ይሄንን ሁሉ ሴት ልጅ ማስጠበቅን ተገቢ ነው። ባልሽ ማምነት የሚቀላል አይደለም። እንዴት ነው ወሬው? እዚህ ነው ወይስ ውስጥ እንቀጥል? እናገባ ምን መልስ ይነቆኛ አንዴ ገልጠቀሽ ዘይገል አንተ ምን መልስልሃለሁ? አብርሃም ግን ለምን ያገባሽው? ለምን ይመስላል? ምክንያቱም እሱ በጣም ይንከባከበኛል፣ ጥሩ ህይወት ይሰጠኛል፣ ይወደኛል፣ ያከብረኛል። ለዛ ነው ያገባሁት። አንቺስ ትወጂዋለሽ? ያንተን ያክል ባይሆንም አዎ፣ ግን ምን ያክል እንደምወድ ታውቃለህ? ይሄ ምን አደረገ ነገር ግን አንድ ቀን ቢቆጭሽ? መቼም አይቆጨኝም። እሺ አብርሃምን ሳገባው ሁሉ ሰው እንኳን ደስ አለሽ ጥሩ ሰው አገኘሽ እያለኝ ነበር። ማንም ሰው ግን አብርሃምን ለምን እንዳገባው ታውቅ? እውነት ነው፣ ጥሩ ሰው ነው። ጥሩነት ብቻ ደግሞ ትዳር አይሆን። አብርሃም ነው። ተው እባክህ፣ በኋላ እደውልለታለሁ። ከአንተ ጋር ያለኝ ጊዜ ማንም ሰው እንዲሻማኝ አልፈልግም። ብታነሽለት ይሻላል። ኋላ ሚስቴ ምን ሆነች ብሎ መምጣቱ አይቀርም። ኧረ እባክህ፣ የባሌን ጸባይ አንተ ልትነግረኝ ነው? ወይ ውዱ ባሌ። አዎ ትንሽ ራሴን አሞኝ ስለነበረ ስልኬን አጥፍቼው ነው፣ ለዛ ነው። ኧረ ደህና ነኝ፣ አሁን በጣም ደህና ነኝ። መድኃኒቴን ስላገኘሁ አሁን ተሽሎኛል። እሺ እኔም እወድሃለሁ። በቃ አትጨናነቅ እሺ። ቀስ ብለህ ተረጋግተህ ስራህን ስራ። እሺ ቻው። መቼ ነው ደግሞ ራስሽን አመመሽ? አብርሃምን ካገባው ጀምሮ። አሁን ግን መድኃኒቴን ስላገኘሁ ይሻለኛል። በቃ አብርሃም ከመምጣቱ በፊት መሄድ አለብኝ። ኧረ አሁን አይመጣም። ትንሽ ቆይተህ በዛ ላይ እናንተ ያጫወቱ ደግሞ በጣም ካለማት አማናለ ተለይቷል። ደግሞ አስር እየደመርኩ ደግሞ አልጨጭቃል።
ገባታ እንዴት ነህ? ሁሉ ሰላም? ሁሉ ሰላም። እንዴት ነው የሄድክበት ጉዳይ? የምን ጉዳይ? ቅድም እኮ ከቤት ስንወጣ የሄድበት ጉዳይ ላይ ብለኝ ነበረ። አዎ እሱ ጉዳይ ጨረስኩ። ብዙም አላስቆየኝም። ምን ነው ችግር አለ እንዴ? ፊት እኮ ልክ አለ። ኧረ ምንም ችግር የለም። ምንም ችግር የለም። ተው እንጂ ታምራት፣ ጓደኛህ እኮ ነው። እናንተ መሀል መደባበቅ የሚባል ነገር አለ? እንደሱ እኮ አይደለም። በራሴ ጉዳይ ላስጨንቅህ ስላልፈለኩ ነው። ምን እያልክ ነው አብርሃም? አንተ እኮ ወንድሜ ነህ። የአንተ ችግር ማለት ደግሞ የእኔም ችግር ነው። ግድ የለም ነገር ምንድን ነው የተፈጠረው? ቤቴን አዝዤ ገንዘብ ተበድሬ ነበር እና አንድ ስራ ጀምሬ ነው። እሱ ስራ እንዳሰብኩት አልሆነልኝ። እንደዛ ነው ቅድም ከባንክ መጥተው ዳንስ ላልከፈልክ ቤቱን ለቀው ውጣ ብለውኝ ነው። ምን እንደማደርግ ግራ ገብቶኛል። እንዴት ይህን ሁላ ነገር ስታደርግ ለእኔ አልነገርከኝም? በዛ ላይ ብር ካስፈለገ እኔን መጠየቁ አይቀልህም ነበር? አዎ ልክ ነህ። አንተም ስራ ላይ ስለነበር ገንዘብ ያስፈልግሃል ብዬ ነው። ቢሆንም ከአንተ ከጓደኛ አይበልጥም። እና ወዴት ነው ያለው? ለጊዜ ሆቴል ነው ያረፍኩት። እንዴት ሌላ ውጭ ታወጣለህ? በቃ አሁን ዕቃህን ይዘህ ወደ እኛ ቤት ሄድ። በፍጹም አይሆንም። እናንተ ማስቸገር አልፈልግም። የአንተ ችግር ማለት እኮ የኔም ማለት ነው። ለአሁኑ ቤት እንሂድና የቀረውን ቀስ ብለን እናስብበታለን። በዛ ላይም ገኒም ደስ ነው የሚላት። እንደውም አሁን ደግሞ ይለኛላት። ሄሎ ገኒዬ፣ ገኒዬ ቤት ነሽ? እንግዳ ይዤብሽ እየመጣሁ ነው። እሱንማ ሲመጣ ታይዋለሽ። ቤቱን ሞቅ ሞቅ አድርገሽ ጠብቂልን። እሺ እሺ። በቃ አሁን ሄደን ልብስን ይዘን ነው ማለት ነበር። ገኒ ገኒዬ፣ ናበል እንግዳ ይዤ መጥቻለሁ። ገኒ ገኒ፣ ዋዬ፣ ኧረ ነይ፣ እንግዳ ይዤ መጥቻለሁ እኮ። መጣሁ። ቶሎ በይ ቶሎ በይ። ይኸው ያልኩሽ እንግዳ ታሜ ነው። ምነው ደነገጥሽ? ኧረ አልደነገጥኩም። እንግዳ እኮ ስትለኝ ሌላ ሰው መስሎኝ ነው። ታምራትማ እንግዳ አይደለም፣ ቤተሰብ ነው። አዎ ልክ ነሽ። መጥቶ አስቀምጬልህ ሰዓት። አንተ ምንድን ነው? ቆይ እዚህ ምን ትሰራለህ? የምን ሻንጣ ነው? ከአንቺ ጋር የማልፈልግ ቅለው ድንጋይ የለም። ጥያችሁ ጠፋለ። ምን እባክህ ቤቷ ጋር ሻንጣ እንጂ ስመጣ አስደንግጫት እኮ። በጣም ይቅርታ ሳልነግርሽ መጣሁ አይደለ? ከመምጣታችን በፊት መናገር ነበረብኝ። ታምራት ለትንሽ ጊዜ እኛ ቤት ይቆያል። ምን ይመስልሻል? ምን ነው የተፈጠረ ነገር አለ እንዴ? ማለት ቤቱ? አይ በአንዳንድ ነገሮች ምክንያት ቤቱን ለተወሰነ ጊዜ አይኖርበትም እና እዚህ እኛ ጋር ቢኖር ምን ይመስልሻል? አረ ምንም ችግር የለውም። ታሚ እኮ የሩቅ ሰው አይደለም። እስከፈለገበት ድረስ መኖር ይችላል። በእውነት በጣም አመሰግናለሁ ውድ ሚስቴ። ምላሽሽን ስለማውቅ እኮ ነው ያልጠየቅኩሽ። የኔ ውድ ሚስት ራስሽን ተሻለሽ እንዴ? ራሴን አሞኝ ነበር እንዴ? ቅድም እኮ ስደውልሽ ራሴን አሞኛል ብለሽ ነበረ። አዎ መድኃኒቴን አገኘውና እኮ ተሻለኝ፣ ደህና ነኝ። እኔማ እኮ በጣም ያመመሽ መስሎኝ ተጨነቅኩ። በቃ አሁን እንግባና አረፍ እንበል። ታሚ አንተም አረፍ በል። ብዙም አልደከም፣ ትንሽ ቆይቼ እተኛለሁ። መልካም እሺ፣ ሰላም ደር። እኔ የምልህ ግን አብሼ ታምራትን ወደዚህ ቤት ለመምጣት ስትወስን እኔ በጣም ማከራየት እኮ ነበር። አዎ ልክ ነሽ። እኔወድ ቤት ስመጣ እነግርሻለሁ እኮ ብዬ ነው፣ ግን ልክ አላደረኩም። ቆይ ግን ምን ሆኖ ነው ሆቴል ማደር የጀመረው?
የሆነ ስራ ለመጀመር ፈልጎ ቤቱን አስይዞ ተበድሮ ነበር፣ ግን ነገሮች እንዳሰቡት አልሄደለትም። እና ምን ያክል ቀን ነው ለመቆየት ያሰቡት? ቤቱ እስኪመለስ ድረስ። ካልፈለግሽ ግን ሆቴል መያዝ ይችላል። አረ ችግር የለውም እንዴ፣ እሱ እኮ ቤተሰብ ነው፣ የሩቅ ሰው አይደለም። እስከፈለገው ድረስ መቆየት ይችላል። መስግናለሁ። በቃ ትንሽ ስለደከመኝ አረፍ። እሺ፣ አረ እኔ ትንሽ ስለደከመኝ አረፍ አድርግ። እሺ። እንዴ ይኑራ፣ ከኔ ጋር ጊዜ ለማሳለፍ ብላ አይደል እንደ መጣው? እንጂማ ቤት በዳ ታይዞ ነው። ቤቴ በዳ እንዳልተያዘ ምን ያለ እርግጠኛ ነሽ? በደንብ አውቃለሁ። ያለኔ መኖር ከብዶሃል፣ ለዛ ነው። እንደሱ እንኳን እርግጠኛ ነኝ። ቤቴ በዳ ተይዞ ሊሆን ይችላል። እና ከኔ ጋር ጊዜ ለማሳለፍ ብላ አይደለም የመጣው? ስቀልድ ነው። አንቺን ቶሎ ቶሎ ለማግኘት እንዲመቸኝ ብዬ። እኔ ምን ቅድም ግን የተናገርከው ከልብ ነው? ስለምን ነው? ትክክለኛ ሴት ካገኙ አገባለሁ ምናምን ያልከው? አው መቼም እድሜ ልኬን ብቸኛ አልሆንም። እንዴ እኔስ? ቆይ ምን ያክል እንደምወድ ታውቂያለህ እንዴ? ጭራሽ ከሌላ ሴት ጋር ለመኖር እያሰብክ ነው? እና ምን ላድርግ? አብረን ከዚህ እንጥፋ አልኩሽ። አንቺ ግን አብርሃምን መፍታት አሁንም አልችልም ትያለሽ። እና እኔ ምን ልሁን? እሺ ትንሽ ጊዜ ብቻ ስጠኝ፣ ሁሉም ነገር አስተካክላለሁ። ያላንተ መኖር እኮ አልችልም። አንቺን ለማስደሰት ብዬ ከዚህ መኖር ጀመርኩ። አንቺ ግን ባልሽን ለመተው ዝግጁ አይደለሽም። እሺ እኔ ምን ላድርግ? ወይኔም ወይ ባልሽ ምረጭ። በዚህ ወር አንቀጥል። እንዴት አደርሽ? ምን ነው ብለሻል? ሲቆርጋለ ምንም አልሆንኩም። ማታ ጥሩ እንቅልፍ ስለወሰደኝ ነው። ታምራት የለም እንዴ? አዎ በጠዋት ነው የወጣው። እዚህ መቆየቱ ብዙ አሳስቦታል መሰለኝ። በቃ እኔም ወደ ስራ ልሄድ። ቁርስ ላቅርብልሽ? አያስፈልግም፣ አያስፈልግም። እዛው መስሪያ ቤት እበላለሁ። አንቺ ግን ደህና ነሽ አይደል? ደህና ነኝ። እሺ በቃ ደህና ነኝ። አስደነገጥከኝ እኮ ታምራት። በሰላም ነው? ይቅርታ ላስደነግጥሽ አስቤ እኮ አይደለም። ትናንትና ማታ እንደዛ መናገር አልነበረብኝም። ትንሽ አብዝቼዋለሁ። ትንሽ ብቻ ነው እንዴ? በአንተ ምክንያት ምንም እንቅልፍ ሳልተኛ ነው ያደርኩት። አውቃለሁ። ምን ላድርግ? ስለምወድሽ እኮ ነው። አንቺን ከሌላ ሰው ጋር መጋራት አልፈልግም። አንቺ የኔ ብቻ ነሽ፣ የኔ ብቻ። እሺ እኔ ምን ላድርግ? እኔም እኮ አጣብቂኝ ውስጥ ገብቼ ነው። አሁን በቃ ሁሉም ነገር እንርሳው፣ ጥሩ ጊዜ እናሳልፍ። ታውቃለህ፣ ትናንትና ማታ እንደዛ ስትናገር
ማጣ መስሎኝ በጣም ፈርቼ ነበር። መቼም አታጭኝም። እኔ ካንቺ ተነጥሎ ህይወቱን ማሰብ አልፈልግም። አንድ ቀን አብርሃም ማወቁ አይቀርም። እኛም በጣም የሚያምነን ከዜሮ አስቶ እኮ እዚህ ደረጃ ያደረሰ። አብርሃም ደግሞ ማየት የሚፈልገውን ብቻ ነው የሚያየው። ጥሩ ጓደኛ፣ ጥሩ ሚስት፣ ጥሩ ቤተሰብ። እውነቱን ያወቀ ጊዜ ግን መቼም እንደሱ አይነት ወንዶች መቼም ሊያውቁ አይችሉም። ቢያውቁም ከረፈደ በኋላ ነው የሚያውቁ። ምንም የፈረሸ መሰለኝ እኮ። ለምን እፈራለሁ? በዛ ላይ አንተ ከጎና ያለህልኝ። ቆይ ለምንድን ነው ይሄን ያክል ያሳስበው? ይልቁኑ እሱን ተውና ጊዜያችንን በአግባቡ እንጠቀም አይሻልም? ጥሩ ባል በሆንኩ ቤቴን ከፍቼ ባስገባው። አብርሃም አንድ ጊዜ ላስረዳድል ነው የምታስጠው። ምንም ነው የምታስረጅኝ? ተማት እንደሱ እኮ አይደለም። ምን መሰለህ? ዝም በል ዝም በል። ከጓደኛዬ በላይ ነበርክ እና ለእኔ ይሄ ነው የሚገባኝ? እሺ ተረጋጋና ቁጭ ብለን እናውራበት። ምን ያህል ጊዜ ሆናችሁ? ይሄን ሁላ ጊዜ ስታጃጁሪ ነበር። እሺ ቆይ ምንድን ነው የምናደርገው? ነግሬሽ ነበር የጊዜ ጉዳይ ነው። በያዛችን አይቀርም ብዬሽ ነበር። አሁን ሁለታችንንም ነው የሚገለን። አንድ ነገር ከማድረጉ በፊት የሆነ ነገር ማድረግ አለብን። አብርሃም እንደዛ የሚያደርግ ሰው አይደለም። ሲረጋጋ ታወሪዋለሽ። እና አሁን ወዴት ልትሄድ ነው? ከመመለሱ በፊት መሄድ አለብኝ። እስካሁን እዚህ የምትሰሪያለሽ? አብርሽ እባክህ አንድ ጊዜ እንነጋገር። ስለምንድን ነው የምንነጋገረው? ከዚህ በኋላ ድምፅሽን መስማት አልፈልግም። አሁኑ ውጭልኝ እባክህ አብርሽ። እሺ በቃ ይቅርታ አድርግልኝ። ትልቅ ጥፋት ነው ያጠፋሁት። ስለምን ስህተት ነው የምታወሪው? ከገዛ ጓደኛዬ እንደ ወንድሜ ከማየው ሰው ጋር እኮ ነው አልጋ ላይ ስትባግጭ ያገኘሁሽ። አሁን ይሄ ስህተት ነው ወይስ ምርጫ? አውቃለሁ እኮ አብርሽ፣ ምክንያቱም ምን ይለውጣል? አብርሽ እወድሃለሁ። ዝም በይ። አንቺ ስለመውደድ ምንም የምታውቂው ነገር የለም። ምንም በጥሩነት የተጠቀምሽበት። ከዚህ በኋላ እንዴት ነው ሰው ማመን የምችለው? መቼም ይቅር የማይባል ስህተት ነው የሰራሁት። አብርሽ አንድ እድል ብቻ ስጠኝ። አሁን ሌላ ነገር ሳይፈጠር ከቤቴ ውጪልኝ፣ ውጪልኝ። አብርሽ ቆይ እባክህ አንድ ጊዜ እንነጋገር። ምንም ነገር ውጪልኝ፣ ውጪልኝ፣ ውጪልኝ። ከዚህ በኋላ ስለአንቺ መስማትም አልፈለግም፣ ማየትም አልፈለግም። ገደል መግባት ትችላለሽ። ከዚህ በኋላ አታውቂኝም፣ አላውቅሽም።
ሄሎ ታምራት። ሄሎ አብርሃም ከቤት አባሮኛልና ከመቼውም ጊዜ በላይ ታስፈልገኛለህ። መጀመሪያ የሚልሽን ነገር አልሰማ ብለሽ ነው ይህ ሁሉ ነገር የተፈጠረው። ጉዳይሽን ራስሽ ጨርሽ። እንዴ ምን ማለት ነው? አንተም ብዬ እንዴ ከሱ ጋር የተለያየሁት? እሱ እኔን አይመለከተኝም። በአንቺ ምክንያት ነው ከጓደኛዬ ጋር ተጣላሁት። ይሄ ሁሉ ጊዜ አንሶላ ስትጋፈፍ ትዝ ያለ ለጓደኛክ ነው ዛሬ ትዝ የሚልህ? ታምራት ይሄን ሁሉ ነገር ያደረኩት እኮ እኔ እናንተ አብረን እንድንሆን ብዬ ነው። ደግሞ ቆይ አብረን ነው እያልክ ስትጨቀጭቀኝ አልነበር እንዴ? አሁን እኮ ጊዜው ነው። እባክህ ታምራት፣ ትዳሬን የበተንኩት እኮ ለአንተ ብዬ ነው። ከአንተ ውጭ እኮ ማንም ሰው የለኝም። ሄሎ ታምራት፣ ታምራት፣ ሄሎ ታምራት